ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የኔ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? ያለሁኝ አልሐምዱሊላህ። ዛሬ ስለ ኢቃማ ማለት ነው። ኢቃማ ሰርተው እንዴት እየሆኑ እንዲያሉ ጠባን ሰዑዲ ላሉት ማለት ነው አስተያየት የተሰጠናለ ከአንድ ከወንድማችን ማለት ነው። በጣም የሚያስቃልም በጣም የሚያስተምራል። እስኪ እናዳምጠውና ከዛ በኋላ የሁላችንንም ማስተያየት እንገልጻለን ማለት ነው። በነገራችን ላይ ቢያንስ 80 የሚሆነው ተመቶ 80 እውነቱን ነው ሰውየው ያወራው ማለት ነው። አብዛኛዎቻችን ኢቃማ ካሰራን በኋላ ስራ አቁመናል። እንደገና ደግሞ እንደፈለግን እየሄድን ነው፣ እንደፈለግን ገንዘብ እያባከን ነው። ያንን ለምን ብለን ራሳችንን መጠየቅ ይኖርብናል ብዬ አስባለሁ። ሲቀጥል 5ኛና 3ኛ ደረጃ ኬክ እየቆረጡ አለ። ያም ደግሞ ጠባን እስር ቤት ነበር። ደግሞ ለአንዳንድ ጊዜ ደግሞ የምንፈልገውን በቃ ጥሩ ነገር ለወሶስ እያልን መስራት ግድ ነው። ግን ደግሞ በልክ ሲሆን አሪፍ። አሁን አብዛኛውን ሀዲቃ መዝናኛ ቦታ ምናምን እየሄዱ የሚለብሱት ልብስ እኔ እንጃ በጣም በቃ እኛ በተለይ እዚህ ሪያድ ውስጥ ያለው ጉድ ለየት ያለ ነው እና ያን ነገር ሰውየው አይቶ ይመስለኛል ብቻ የሆዱን ነው የተነፈሰው። እናንተም አዳምጣችሁ ፍረዱት። ሌላው ደግሞ ባህርተኞች ወንዶቹ ማለት ነው በባህር ሄደው እዚህ እያሉ በባህር መተው እዚህ እያሉ ኢቃማ ያለው ሰው ጋር ተጣልተው ዝሚሉና በባህር ተመልሰው ኢትዮጵያ ሄደው ኢቃማ አሰርተው ተመልሰው መተው ስራ ለስራ ይሉም አለ። ምንድነው የሚሉት? ያ እኛ ኢቃማ ሳይኖረን የተጣላን ሰው አሁን ናንወሳሰፍ ናዚ ቦታ እንገናኝ እያሉ ይላሉ። ለምንድነው ምናምን እያለ ብቻ የሆነ እያሳቀ ሰውየው ብዙ ውስጣችን የሚቀር ለኛ የሚጠቅም ንግግር ነው የተናገረውና እንደ ንግግሩም ከሆነ እንደምናየውም ከሆነ አብዛኛው ሰው እንደዛ እያደረገ ነው፣ በተለይ ሴቶቹ እና ውዶቼ፣ ፍቅሮቼ፣ ማሮቼ፣ እኔ ውድ የመዳም ቅመሞች አንዳንዶቻችሁ አላችሁ ብስል ይሆናችሁ። እኛም እንስማውና እንደዚህ አይነት ተግባር ምን ተገብር ካለን ነፍስ እንወቅ፣ ከሌለንም ደግሞ አላህ ይጠብቀን ማለት ነው። ኢቃማ አስተካክሉ የሚል የእፎይታ ጊዜ ተሰጥቶ ኢቃማቸውን ያስተካከሉ ሴቶች ተበድረው ምን ብለው ቤትም ብለው ኢቃማቸውን አስተካከሉ። ካስተካከሉ በኋላ ቀጥታ ከስራ ነው የወጡት አብዛኞቹ 30-40% 30-40 እንደውም 50% ስራ ትተው ወጡ። ለካ ሹርጣ ፈርተው ነበር የሚሰሩት ማለት ነው። ለማለት ተገደድን እንድንል አደረጉን፣ ጋበዙን። ኢቃማችን አስተካከሉ። አንዳች የሚያክለውን 3ኛ ፎቅ የሚያክል ኬክ እስትራሃ ይዘው ቆረጡ። ዘመድ አዝማዶቻቸውን ሰብስበው ብር ተቀበሉ። ከዛ በኋላ ኢቃማው ከተስተካከለ በኋላ ጎጃሜው ያየኸኝ ነው አይደል? በአማርኛ ቦልቦሌ በስልጥኛ ሄቦንጎ በሀዲይኛ ያዊዌ በጉራግኛ አሉ፣ ጨፈሩ። ሆቴል ቤት እየዞሩ ለእያንዳንዱ ሻይ ቤት በወንዶቹ ምን ገጠመን መሰላችሁ? ወንዶቹ በዚህ በየመን በሰንሰለት በተራራው ሹቦን ዘለው የመን ከየመን ኢትዮጵያ ደርሰው ኢቃማ ይዘው ከመጡ በኋላ የታለ ባለፈ ዛሬ 6-7 ዓመት እኔን የሰደበኝ ሰው የታለ ማለት ጀመሩ። የዛሬ 8 ዓመት አካባቢ ኡማል ነበር ሲወስደው በመኪና የሰደበውን ሰው የታባቱ ኢቃማ ይዤ መጥቻለሁ። የታባቱ በጃፖን ሆኖ እየፈለገው ነው። አይ ወላሂ አልቻልኩም ዛሬ ማውራት ራሱ። ወይኔ አቦቴ ነው የታባቱ ሄዳለ ለኢቃማ
إذا متاو درو داري أسرع متكبابي بايدر بمن بأمال بوتا سيوست ومكينة يتناقرون سوية يتابعتو ير بجابون يكونوا يفلقوا دمو هين بياك منجست والله إقاماتشو أستغفر الله من أبا وين لك كإثيوبيا إقاماون ጨርሶ በየመን ሄዶ መጀመሪያ ለካ አይስሪልሽ ተናግሬ ያለው ከዛሬ 9 አመት 10 አመት ተናውርቻለሁ ኢቃማ የሌላቸው ሰዎች ኢቃማ ካላቸው ሰዎች ይበልጣሉ ኢቃማ ስለሌላቸው ሹርጣ አሁን ባሁን ይይዘኛል በሚል ፍራቻ 20 ቦታ መሬት ተገዙአሉ በኢትዮጵያ ፈርተው ስራ ላይ ሆነው እረፍት ኢጃዛ 5 ወር ሳይወጡ 1 አመት ኢጃዛ ሳይወጡ ቀጥቅጠው ሰርተው ኢቃማ የሌላቸው ልጆች በአዲስ አበባ በናዝሬት በወራቤ በሆሳና በወልቂጤ በሐላባ ኃይለኛ ቤቶችን የገዙ ነው ብዬ አውርቻለሁ ዛሬ 9 አመት 10 አመት በፌስቡክ ሄዳችሁ ብታዩት ወላሂ ታገኙታላችሁ ኢቃማ ያላቸው ሰዎች ግን ኢቃማ ስላለን ብለው በኢቃማቸው ሲመጻደቁ ጊዜያቸውን እየገደሉ ነው እንደ ኢባብ ይያሉ እንደ ኢባብ ጊዜያቸውን ኖሯቸውን እድሜያቸውን ሁሉ ነገራቸውን ኢቃማ አለኝ በሚል ጊዜያቸውን እየገደሉ ነው በግም ይጠብቁት ሻሚያ በርዛ ፎቀፍራ ነኪል ያሉ ልጆች ይበልጡናል ከተማ ያለን ሰዎች ብዬ አውርቻለሁ እዛኔ እነዚህ ገጠር አካባቢም የነበሩ በኋላ በመናምን ያጭበረበሩ ሰዎችን አሁን ኢቃማ ይዘው መጥተው ያባረሩ ነው ጅዳ ታፈቅናት ይያለው والله ዛሬ 9 አመት አካባቢ በኋላ አጭበርብሮኛል ብሎ በኢቃማ በየመን ሄዶ ጨርሶ ወጥቶ አንድ ሰው የከሻሚያ አንስቶ አስፋራ ድረሶታል አሉ እን ቢያቅ መንግስት ኢቃማ አይሰጥም ነበር ወክስም ቢል አይለኛ ውድመት ነው የዛሬ 8 አመት አካባቢ ወደ ኡማል ስራ ወደ የቀን ስራ ወደ የውሚያ ስራ ሲወስታቸው ሹፌር የሰደበው ልጅ በሰሞኑ ጃፖኒ ለብሶ እናት ኢቃማ ይያት ነው አለው የት ነው ምን ነው ሰላም አልሆነ ወይ ያጀማተል ከ ምን ነው በስልጥኛ አያ ስልጥኛ አላቅማ የት ነው ያለው እኔ ያለሁት እዚህ ነው እና ፈልጋለሁ አወራለሁ እኔ ቀና ብዬ ኢሻራ ላይ ነው ማወራለሁ ምን ሆንክ ሰውዬ እና ፈልጋለሁ መጣ ሄድን ምንድነው ችግሩ ስንል የዛሬ 8 አመት መክረጫ 40 ሲወስተኝ ሰድቦኛል አለ አሁን እኮ አንተ ያስቆን ኢቃማ ነው የሚሽዋለው አለ እጁን እንዲህ ነው ያደረገው እያንዳንድሽ ኢቃማ የነበረሽ በሙሉ ኢቃማ የሌለው ሰው በየመን ሄዶ ኢቃማ ይዞ እየመጣ ስለሆነ ኃይለኛ ሆነ ፋይት አስፈልጋል ይጠብቃችኋል ጠብቁና እህት ግን ነገጠመን አሁን ጦርነት ላይ ነን ያጀማተል ከፍ ታፕታፑን አጅ ያስገቡት አንድ ጊዜ ቶሎ በሉ ማለሽ አውፎን የሴቶቹን መጣበታለሁ كين ياكل سلامات تزوجتي ولا ايش يعني والله جالك إقامة عشان تقتلي عمرك تلك هنا فتنة متقالج نين اقريشالو بوالا كابي سيتو تلك فتنة سلتينيا فتنة ترقاكي كوي لحظة شوية سيتوچو إقامة الدل متقالاچو تبلو إقامة استقاكلو لك من مياكل شارب إنه كيت اندامتو تلاق كسومالي عمتو تلاق إهن مياكلون شارب غابي مياكلون شارب اندي ادرقو بشاري يا من دين شورت عزي مطان دي في اللقا يتنا يالله يالو بيه هوتيل بيتو يزورو كيك يقورتالو يقبابزالو انديا ناي هنداشي ناي إقامة تيزوال ليكو يالو نو سرا فتا سيتو إقامة استقاكلو إقامة بنقراتشنا اندور دموز اي كفلشو دموزشين يوستان نو انجبا በአመት 8-7 ሺህ ሪያል ትከፍያለሽ በነፃ 15 አመት በነፃ የኢቃማ ተጅዲድ ሳትከፍሉ ያላዛችሁትን ብር ኢቃማ ይዛችሁ አትይዙትም ሁለተኛ ደግሞ አረ ኢቃማ እኮ ይዣለው ይላል ስራ ፈልግ ስራ የለም ኢቃማ አላት እኮ ይላል ትላለች ኢቃማ አለኝ የሆነ ስራ ሲመጣ በ500 ኢቃማ ይዤ ወደመ ሴቱ ከላስ هذا ውድመቱ ውድመት አልሰራሉ ሴቶቹ ኢቃማ በ20 ሺህ ሪያል በ15 ሺህ ሪያል ጨርሰው ኢቃማውን ከጨረሱ በኋላ ኢቃማ ሳይኖራችሁ ስራ ቦታ እንዳትገቡ የተባላችሁትን ቦታ ገብታችሁ እንድትሰሩ ነበር ኢቃማ ይወጣው ጭንቅላት ላለው ሰው ማለት
እደግመዋለሁ አለ ቲቸር። ድሮ እኮ ኢቃማ ሳይኖርሽ ገብተሽ እንዳሰሪ የተከለከልሽውን ኮምፓውንድ ገብተሽ እንድሰሪ ነበር ኢቃማ የተሰጠው። ጭንቅላት ቢኖር ኖሮ ለካ ኢቃማ ሲመጣ ሆቴል ለመዞር አረጉት። ሆቴል ቤት ሄዱ። እስኪ እያንዳንዱን ሆቴል ሴት ሞላ፣ ወንድ የለም። እያንዳንዱ ወንድ ኢቃማ መጀደድ አቅብቶት ሩሱም ተደራርቦበት ተበልጎበት ወንድ ቤት ገብቷል። ወድመናል፣ ቤት ነን አሁን።